ሰላም ተማሪዎች እንዴት ናችሁ? ህሊና ነኝ ከአዲስ አስተማሪ። ዛሬ ደግሞ አዲስ ትምህርት ይዤላችሁ መጥቻለሁ። በዛሬው ትምህርታችን ስለ ፈርኒቸር ወይም የቤት እቃዎች እናያለን። ስለዚህ እናንተ ይህንን ትምህርት በደንብ ከተማራችሁ በኋላ ስጨርሱ እነዚህን የቤት እቃዎች ወይም ፈርኒቸሮች አረፍተ ነገር ላይ መጠቀም አለባችሁ። በእንግሊዝኛ ደግሞ ምን እንደሚባሉ በደንብ ማወቅ አለባችሁ ማለት ነው። አሁን ወደ ትምህርቱ እንሄዳለን። ልክ አሁን እንዳልኳችሁ ይሄ እንዴት ነው የምታነቡት? ፈርኒቸር ፈርኒቸር yes ፈርኒቸር ፈርኒቸር የቤት እቃዎች ማለት ነው። መጀመሪያ ላይ የምታዩት ይሄኛው ምንድነው የሚለው? አፕሊያንስ ይላል። አፕሊያንስ ማለት ምን ማለት ነው? መሳሪያ ማለት ነው። መሳሪያ ወይም መጠቀሚያ ነገሮች በሙሉ አፕሊያንስ ይባላሉ። እዚህ ጋር የምታዩቸው ነገሮች በሙሉ ምንድን ናቸው? አፕሊያንሶች ናቸው፣ መሳሪያዎች ናቸው። እናንተ የሆነ ነገር ለማድረግ የምትጠቀሙባቸው እቃዎች ናቸው ማለት ነው። አፕሊያንስ ስንል መሳሪያ እያልን ነው ማለት ነው አማርኛ ላይ ሲሆን I use different appliances in the kitchen. ብዙ መሳሪያዎችን እጠቀማለሁ ኪችን ውስጥ እያላችሁ ነው ማለት ነው። good ሁለተኛው ደግሞ ይሄ አለ። ይሄ እንዴት ታነቡታላችሁ? ፍሪጅ ነው። እንደሱ ብለን አናነብም። ስናነበው ፍሪጅ ብቻ ብለን ነው የምናነበው። ፍሪጅ yes ፍሪጅ ፍሪጅ ማለት እኛም አማርኛ ላይ ፍሪጅ የምንለው እቃዎችን ከተን ወይም ደግሞ ምግቦችን ከተን የምናቀዘቅዝበት መሳሪያ ማለት ነው። ልክ እዚህ ፒክቸሩ ላይ እንደምታዩት እሱ ፍሪጅ ይባላል። ሙሉ ስሙ ደግሞ ሪፍሪጅሬተር እንለዋለን። ሪፍሪጅሬተርም ፍሪጅም ተመሳሳይ ናቸው። እዚህ ጋር ምስሉ ላይ የምታዩት እቃ ነው። ፍሪጅ አለ። ከዛ ምን አለን? ዲሽ ዋሸር ግድ እዚህ ውስጥ ከዚህ በፊት የምታውቁት ቃል አለ አይደለም? ይሄኛው ዋሽ ከዚህ በፊት አውርተን ነበር። ምን ማለት ነው? የስ ማጠብ ማለት ነው። ድሽ ማለት እቃዎች ማለት ነው። ዋሽ ማጠብ ነው። ወሸር ስታደርጓት ደግሞ የሚያጥብ ማለት ነው፣ ወይም አጣቢ እያላችሁ ነው ማለት ነው። ዋሸር ሲሆን ይሄኛው እንደዚህ የሚያጥበውን ነገር እየገለጻችሁ ነው። ድሽ እቃዎች ነው ብለን የለ ድሽ ዋሸር ስትሉ እቃ ማጠቢያ እያላችሁ ነው። እቃ ማጠቢያ ማሽኑ እዚህ ምስሉ ላይ የምትመለከቱት ምን ይባላል? ዲሽ ዋሸር ይባላል። I clean the dishes in the dishwasher. yes እቃዎቹን ማጸዳው ዲሽ ዋሸር ማሽን ውስጥ ከትቼ ነው እያላችሁ ነው ማለት ነው። እቃ ማጠቢያ ማሽን ውስጥ ከትቼ ነው እያላችሁ ነው። ኦኬ ይሄኛውስ? yes ሀብ ነው። ሀብ ማለት እኛ አማርኛ ላይ ብዙ ጊዜ ስቶቭ የምንለው ወይም ምድጃ ማለት ነው። ይሄ እኛ በክሰል የምናያይዘው ምድጃ ሳይሆን በኤሌክትሪክ እና በተለያዩ ነገሮች ወይም ደግሞ በጋዝ የሚሰሩት ምድጃዎች ምን ይባላሉ? ሆብ ይባላሉ። እኛ ብዙ ጊዜ በተለምዶ ስቶቭ የምንለው ማለት ነው። ምግብ የምታበስሉት ምን ላይ ነው? ሆብ ላይ ነው። good I cook food on the hob. ኦኬ ቀጣይ ደግሞ ይሄኛው አለ። ይሄንንስ እንዴት ታነቡታላችሁ? ይሄ ከተዋቀሩት ትምህርቶቻችን ውስጥ አንዱ ትንሹ ክፍል ነው። ከኤ1 ክፍል 1 እስከ ኤ1 ክፍል 2 ድረስ ያሉትን ትምህርቶች በደንብ መማር ከፈለጋችሁ አሁኑኑ ሙሉ ኮርሱን ተቀላቀሉ። ለመመዝገብ learn.addisastmari.com የሚለውን ዌብሳይት መጫንና እዛ ውስጥ ገብታችሁ መመዝገብ ትችላላችሁ። ከዛ በኋላ የእንግሊዝኛ የቅልጥፍና ጉዟችሁን በደንብ ማሳደግ ትችላላችሁ። ማይክሮዌቭ good ማይክሮዌቭ የምንለው እዚህ ምስሉ ላይ የምትመለከቱት ነው። ይሄኛው ደግሞ ልክ እንደ ምስሉ ላይ እንደምታዩት ውስጡ ምግብ ትከታላችሁ። ከዛ በኋላ እሱ አብስሎ ይሰጣችኋል ማለት ነው። ምግብ ለማሞቅ ምግብ ለማብሰል ስትፈልጉ ምን ውስጥ ትከታላችሁ? ምስሉ ላይ የምታዩት ማይክሮዌቭ ውስጥ ትከታላችሁ ማለት ነው። good ኦኬ ይሄን ታውቁታላችሁ አይደለም? yes ከዚህ በፊት ስለ ክፍሎች ስናወራ ቤድ ሩም ብለን አውርተን ነበር። ቤድሩም ምንድን ነበር? ምኝታ ቤት ብለን። ምኝታ ቤት ስንል ቤድ ደግሞ ምንድናት ብለን ነበረ? አልጋ ማለት ነው ብለናል። ቤድ አልጋ ነው። አማርኛ ላይ ስናመጣው አልጋ እያልን ነው ማለት ነው። I sleep on my bed. አልጋዬ ላይ ነው የምተኛው እያላችሁ ነው። good ይቺስ? ይቺን ቃልም ከዚህ በፊት አይተናታል አይደለ? ግን ምን ማለት ነው ብለን ነበረ? yes ዴስክ ስናነበው ዴስክ ነው አይደለም? yes እንደ ጠረጴዛ አይነት ብዙ ነገሮችን የምናስቀምጥበት ምን ይባላል? ዴስክ ይባላል። ልክ እዚህ ምስሉ ላይ እንደምታዩት ማለት ነው። I put my laptop on the desk.
I put my laptop on the desk. ላፕቶፔን ዴስኩ ላይ አስቀምጠዋለሁ ያላችሁ ነው ማለት ነው። እሺ ይህንንስ እንዴት ታነቡታላችሁ? yes arm እቺ arm ይሄ ደግሞ chair yes so arm ማለት እጅ ማለት ነው። chair ደግሞ ምን ማለት ነው? ወንበር ማለት ነው። so arm chair ስትሉ እጅ መደገፊያ ያለው ወንበር እያላችሁ ነው ማለት ነው። ልክ እዚህ ምስሉ ላይ እንዳለ yes so arm chair ስንል እጅ መደገፊያ ያላቸው ወንበሮች እያላችሁ ነው ማለት ነው። so I sit on arm chair እጅ መደገፊያ ያለው ወንበር ላይ ነው የምቀመጠው እያላችሁ ነው ማለት ነው። good ይሄኛውስ? yes አንዷኛ የለመድናት ናት አይደለም? ሶፋ yes እኛም አማርኛ ላይ ሶፋ እንላለን። so ሊቪንግ ሩማችን ውስጥ ወይም ደግሞ ሳሎን ቤት ውስጥ የሚቀመጡት መቀመጫዎች ምን ይባላሉ? ሶፋ እንላቸዋለን። ሌላ ስምም አላቸው። ይሄኛው ካውች yes ኮውች ሳይሆን ካውች so ካውች ማለትም ሶፋ ማለት ነው። ልክ እዚህ ምስሉ ላይ እንደምታዩት ወይም ደግሞ ሳሎን ቤታችን ውስጥ እንደምናስቀምጠው ማለት ነው። ኦኬ I sit on the couch ሶፋ ላይ እቀመጣለሁ እያላችሁ ነው ማለት ነው። ቀጣይ ደግሞ ይሄኛው አለ። እስቲ ይሄን ለማንበብ ሞክሩ። yes አሁን ስታነቡት ጋድ ጌት ነው። እንደሱ ግን አናነበውም። ይሄ ሲነበብ ጋጀት ተብሎ ነው የሚነበበው። ጋጀት yes ጋጀት so ጋጀት የምንላቸው የተለያዩ ጥቃቅን ወይም ትንንሽ የሆኑ መሳሪያዎችን ነው። so ጋጀት ስንል ለምሳሌ ኪችን ጋጀት ካልን ይሄ ከተዋቀሩት ትምህርቶቻችን ውስጥ አንዱ ትንሹ ክፍል ነው። ከA1 ክፍል 1 እስከ A1 ክፍል 2 ድረስ ያሉትን ትምህርቶች በደንብ መማር ከፈለጋችሁ አሁኑኑ ሙሉ ኮርሱን ተቀላቀሉ። ለመመዝገብ learn.addisastmari.com የሚለውን ዌብሳይት መጫንና እዛ ውስጥ ገብታችሁ መመዝገብ ትችላላችሁ። ከዛ በኋላ የእንግሊዘኛ የቅልጥፍና ጉዟችሁን በደንብ ማሳደግ ትችላላችሁ። የወጥ ቤት ወይም የኩሽና መሳሪያዎች ናቸው። ግን ምን አይነት መሳሪያዎች ናቸው? ምስሉ ላይ እንደምታዩት በጣም ትናንሽ የሆኑ ነገሮች። ትናንሽ ስንል ትልልቆቹን ላለማካተት because appliance የሚለው እንዳይመጣ ማለት ነው። ጋጀቶች ለምሳሌ ማንቆርቆሪያ ልክ እንደዚህ ኬትል ከሆነ እንደሱ አይነቶቹን ጋጀት ናቸው እንላለን። ወይም ደግሞ የኤሌክትሮኒክስ መሳሪያዎችም ጋጀት ይባላሉ። የተለያዩ ቴክኖሎጂን የሚጠቀሙ ትንንሽዬ መሳሪያዎች እንደ ስልካችሁ፣ ፒሲያችሁ አይነት ነገሮች ጋጀትም ይባላሉ። ኦኬ I use different gadgets የተለያዩ ትንንሽ መሳሪያዎችን እጠቀማለሁ እያላችሁ ነው ማለት ነው። ኦኬ ይሄኛውስ? ይሄን ታውቁታላችሁ አይደለም? ከዚህ በፊት አይተን ነበር። ምንድነው? yes ሽንት ቤት ያልነው ማለት ነው። ሽንት ቤት ክፍሉም ቶይሌት ይባላል። ያቺ መቀመጫዋም ቶይሌት ትባላለች። ቶይሌት ስትሉ ሁለቱንም እያካተታችሁ ነው ማለት ነው። ኦኬ he goes to the toilet እሱ ወደ ሽንት ቤት ይሄዳል እያላችሁ ነው ማለት ነው። ኦኬ ይሄኛውስ? yes ሲንክ ስትሉ ምን እያላችሁ ነው? እጅ ወይም እቃ የምታጥቡበት ማለት ነው። ያ ሴራሚክ ነገሩ እጃችሁ የምትታጠቡበት፣ እቃዎች የምታጥቡበት እሱ ምን ይባላል? ሲንክ ይባላል። I wash the dishes in the sink እቃዎቹን ሲንክ ውስጥ አጥባቸዋለሁ እያላችሁ ነው ማለት ነው። I wash my hand on the sink እጄን ሲንኩ ላይ ታጠባለሁ እያላችሁ ነው። ኦኬ ከዛ ደግሞ ይሄኛውም አለ። ይሄንንም ከዚህ በፊት ታውቁታላችሁ አይደለም? ባዝ በምንድን ነበር የምታውቁት? ባዝ ሩም ብለን። ባዝ ሩም ምንድን ነበር? መታጠቢያ ክፍል ነበር አይደል ያልነው? yes then እቺ ባዝ ብቻዋን መታጠብ ማለት ናት። ሩም ደግሞ ክፍል ማለት ነው ብለን ነበር። ባዝ ብቻውን ግን መታጠቢያ እቃውን ባዝ ተብሎ ይጠራል። የምትታጠቡበት ገንዳ፣ በተለይ ደግሞ የመታጠቢያ ገንዳዎች የዋና ገንዳውን ሳይሆን ገላችሁ የምትታጠቡበት ገንዳ ምን ይባላል? ባዝ ይባላል። ልክ እዚህ ምስሉ ላይ እንደምታዩት አይነት ማለት ነው። እነዚህ ነገሮች ባዝ ነው የሚባሉት። ግን I clean my body in the bath ማለት ትችላላችሁ። ሰውነቴን ውሃ ገንዳ ውስጥ አጸዳለሁ እያላችሁ ነው ማለት ነው። ኦኬ ይሄኛውስ? ይሄ ለመድነው ነው አይደለም? ሻወር
ሻወር። የስ ሾወር አይደለችም። ኦ ብትሆንም ስታነቡት ግን ሻወር ብላችሁ ነው። ሻወር ደግሞ የምንለው ገላችሁን የምትታጠቡበት ቦታ ነው። ልክ እንደዚህ ምስሉ ላይ እንዳለው ይሄ ውሃው የሚፈስበት ከላይ ያለው ነገር እሱም ሻወር ተብሎ ነው የሚጠራው። ገላይን ታጠብኩ ስትሉም እናንተ አይ ቴክ ሻወር ትላላችሁ። የስ ኦኬ። ደን አሁን እነዚህን ኤግዛምፕሎች ደግሞ አብረን እናነባለን። የመጀመሪያው ምን ይላል? ይህን አንብቡት። ፍሪጅ ፍሪጅ። የስ the fridge is a kitchen። ይሄ እንዴት ነበር የምናነበው? appliance. The fridge is a kitchen appliance. Yes. So ፍሪጁ ምንድን ነው? የወጥ ቤት ወይም ደግሞ የኩሽና መሳሪያ ነው እያላችሁ። ኦኬ። I cook food on the ይሄ እንዴት ነበር የምናነበው? hob. No, hob. hob. Yes. I cook food on the hob. ስቶቭ ላይ ወይም ምድጃ ላይ ምግብ አበስላለሁ እያላችሁ ነው ማለት ነው። ይሄ እንዴት ነው የሚነበበው? ማይክሮዌቭ ማይክሮዌቭ። The microwave cooks food faster than the hob. The microwave cooks food faster than the hob. Good. ይሄ ምንድን ነው? ከዚህ በፊት ለኮምፓራቲቭ አይተናል አይደለም? እያነጻጸርን ነው። ፋስተር ከዛ ደግሞ ዛን አለን። ምን እያደረግን ነው? ማይክሮዌቭ ከስቶቭ የተሻለ በፍጥነት ያበስላል እያላችሁ ነው ማለት ነው። ኦኬ። ይሄን አንብቡት። ዲሽ ዋሸር። The dishwasher cleans the dishes. The dishwasher cleans the dishes. ዲሽ ምንድን ነው ብለናል? እቃዎች ነው ብለናል። እቃ ማጠቢያው እቃዎቹን ያጸዳል እያላችሁ ነው ማለት ነው። ፐርፌክት። ይሄ ከተዋቀሩት ትምህርቶቻችን ውስጥ አንዱ ትንሹ ክፍል ነው። ከኤ1 ክፍል 1 እስከ ኤ1 ክፍል 2 ድረስ ያሉትን ትምህርቶች በደንብ መማር ከፈለጋችሁ አሁኑኑ ሙሉ ኮርሱን ተቀላቀሉ። ለመመዝገብ learn.addisastmari.com የሚለውን ዌብሳይት መጫንና እዛ ውስጥ ገብታችሁ መመዝገብ ትችላላችሁ። ከዛ በኋላ የእንግሊዝኛ የቅልጥፍና ጉዟችሁን በደንብ ማሳደግ ትችላላችሁ።